እሺ ውድ ቤተሰቦቼ እንዴት ናችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ዛሬ ደግሞ ቀጣዩን ፓርት እንጀምራለን ማለት ነው። የሽያጭ ማብራሪያ ቁልፍ ነጥቦች የሚለው ጋር ነበረ የመጀመሪያው ፓርት ላይ ያቆምነው። ከመጀመሪያ አምስት ማብራሪያ ቁልፍ ነጥቦች እንዳሉት ባለፈው ዕለት ተነጋግረናል። ዛሬ ደግሞ የመጀመሪያው ነጥብን ጀምረን እስከ አምስተኛው እንቀጥላለን ማለት ነው። እስከ ሰዓታችን እስካበቃን ድረስ እንቀጥላለን ማለት ነው። የመጀመሪያው መግቢያ ነው። እንግዲህ መግቢያ ስንል የመጀመሪያው መልእክት መቅረጽ የሚል ሀሳብ አለው። መልእክት መቅረጽ ማለት እንዴት ነው የምንቀርጸው? ወይም ደግሞ እንዴት አድርገን ነው ለከስተመሮቻችን በአጭሩ ሀሳባችን እንዲገባቸው እንዲረዱት የምናደርገው የሚለውን ነው መልእክት መቅረጽ ብለን የምንወስደው። የመጀመሪያው ያንን እንመለከታለን። መልእክት መቅረጽ በመልእክት መቅረጽ ውስጥ ደግሞ የተለያዩ ነጥቦች አሉ። የመጀመሪያው ግልጽና አጭር መልእክት ለመፍጠር ጠቃሚ የሆኑ ምክሮችን ከጓደኞቻችን ወይም ደግሞ ሌሎች ከሽያጭ ስራ ጋር የተሰማሩ ሰዎችን መጠየቅ ያስፈልጋል። እኛም ደግሞ መጠየቅ ብቻ ሳይሆን ጠቃሚና ግልጽ አጭር ይሄ አሰልቺ የማይሆኑ ሀሳቦችን ለከስተመሮቻችን ለማቅረብ ጥረት ማድረግ አለብን ማለት ነው። ቁልፍ በሆኑ ነጥቦች ላይ ብቻ ማተኮር። በነገራችን ላይ እዚህ ጋር መነጋገር ያለብን አንድ ነገር ማወቅ ያለብን ምንድነው? ብዙ ነገር ስላወራን ብቻ የትኛውም ሰው ይሰማናል ማለት አይደለም። ስፔሻሊ በዚህ ጊዜ አብዛኛው ሰው በጣም ቢዚ ነው። ቶሎ ብሎ ተነግሮት ወይም ደግሞ ገዛ አድርጎ መሄድ ነው የሚፈልገው። ስለዚህ ያንን ኦፖርቹኒቲ ግዴታ ይዘን መጠቀም አለብን ማለት ነው። እና ያንን ደግሞ የምንጠቀመው ደግሞ አጭርና ግልጽ የሆኑ ነገሮችን ስናወራ ነው። አዘርዋይስ የተጠቃሚነት እድላችን እያነሰ ይመጣል ማለት ነው። ሶስተኛው ደግሞ ግልጽ የሆነው ቋንቋ አጠቃቀም መጠቀም። ይህ ማለት ምንድነው? ለምሳሌ አካባቢው ላይ ሊነገር የሚችለው አማርኛ ሊሆን ይችላል። ግን አማርኛ ሆኖ ግልጽ የሆነ አማርኛን ተጠቅሞ ለሚመጣው ሰው ማስረዳት ማለት ነው። ከቋንቋው ጋር እንጀምራለን ማለት ነው። እናያይዘዋለን ማለት ነው። ወደ መጀመሪያው ፓርት ስንመለስ እዚህ ጋር ግልጽና አጭር መልእክት ለመፍጠር ጠቃሚ ምክሮችን ቅድም እንዳልኳችሁ ከተለያዩ ሰዎች ወይም ደግሞ ከዚህ በፊት ሰርተው የሚያውቁ ትልቅ ባለሙያ ከሆኑ ሰዎች ወይም ደግሞ ከጓደኞቻችን ከሚያዩት ሰዎች ወይም ደግሞ ካለን ኤክስፒሪያንስ ምክሮችን ማዳበር ወይም ደግሞ ግልጽና አጭር የሆኑ መልእክቶችን ለማዳበር ሁልጊዜም መሞከር ነው። ካለን ኤክስፒሪያንስም ሊሆን ይችላል። ግዴታ የሚመክረን ሰው አስፈላጊ ላይሆን ይችላል። ቁልፍ በሆኑ ነጥቦች ላይ ማተኮር። ለምሳሌ አንድ ነገር ለምሳሌ ጫማ ቢሆን ምቾት ጋር በተያያዘ ማተኮር ያለብን። ምክንያቱም ማተኮር ያለብን ምን ላይ ነው የሚለውን በኋላ ላይ እንመለከታለን። ምቾት ላይ ሊሆን ይችላል። ምቾት ላይ አተኩረን ለዛ ሰው ያ ነገር እንደሚመቸውና ቢገዛው በጣም ደስተኛ ሊሆን እንደሚችል በተቻለ አስረድተን ግን ይሄ ፋክት ላይ የተመሰረተ መሆን አለበት። ያው ምክንያቱም ፕሮፌሽን ነው። ሴልስ ፐርሰን ማለት ራሱን የቻለ ትልቅ ሙያ ነው። ሙያውን አክብረን በእውነታው ወይም በሀቁ እየሰራን መሆን አለበት ማለት ነው። ቁልፍ በሆኑ ጥቅሞች ላይ ማተኮር አለብን የምንለው የመጀመሪያው ለምሳሌ ያንን እቃ ቢገዛው ምንድነው ሊያገኘው የሚችለው? ገባችሁ አይደለ? ለምሳሌ አንድ ሰው ሁለት ጫማ እንዲገዛ ነግረነው ዲስካውንት ካለው ሌላ ቦታ ሄዶ ሁለት ጫማ የሚገዛበት ብር እዚህ ከእኛ ሶስት ጫማ የሚገዛ ከሆነ ያንን በግልጽ ጥቅሞች እንዳሉ ዲስካውንት እንዳለው ፓኬጂንግ እንዳለው እናስረዳለን ማለት ነው። ሶስተኛው ግልጽ የሆነ ቋንቋ መጠቀም ነው። ያው ያገላለጽ ሁኔታ ለማስረዳት ነው። ይሄ ያው ግልጽ ነው ለእናንተም ይሄ ግር የሚል ነገር አይደለም ማለት ነው። ሌላኛው የተረካ አገላለጽ ጥቅም። የተረካ አገላለጽ ማለት አድማጮቻችን እንዴት አድርገን እያሳተፍን መመሰጥ። ለምሳሌ ሳይሰለቹ
ገለጻችን እንዲከታተሉ የምናደርግባቸው መንገዶች ናቸው። አስገዳጅ ታሪክ አወቃቀር ስትራክቸር ኦፍ ኮምፕሌይንግ ስቶሪ የምንለው ነው። ይህ ማለት ምንድን ነው? የመጀመሪያው ነገር ለምሳሌ ምስክሮች መጥራት ሊሆን ይችላል። ለምሳሌ ካሬ የመጣው ከስተመር ለምሳሌ ሰው ጠቁሞ ሊሆን ይችላል። እከሌ ጋር ሂድና ግዛ ተብሎ መጥቶል ይችላል። ገዛው እቃ እሱ ተመችቶታል፣ አንተ የምትወስደው በዛ ልክ ይመችሃል ብሎ ለሰውየው ማስረዳት ማለት ነው። አድማጮቻችን በትኩረት ማሳተፍ። ለምሳሌ ምን አይነት ነው የምትፈልገው? ጥያቄዎችን መጠየቅ ሊሆን ይችላል። ለምሳሌ እስኪ ይሄ ነገር ይሆናል፣ እስኪ እንደተመቸው አስተያየቶችን መጠየቅ እዛው ላይ። አስገዳጅ ታሪክ አወቃቀሮችን መጠቀም ቅድም እንዳልኳችሁ ለምሳሌ ኤግዛምፕሎችን ለምሳሌ እከሌ እኮ ወስዶት ይሄንን ጫማ ተመችቶታል አይተኸዋል ብሎ ለምሳሌ ማስረዳት ማለት ነው። ስሜታቸውን የምንቆጣጠርበት የመሳተፍ ቴክኒኮች ለምሳሌ ከስተመሮቻችን ያው ቀደም እንዳልኳችሁ ሞስት ኦፍ ታይም ዜር አር ቬሪ ቢዚ። ሶ ቢዚን የሆነን ሰው እንዴት አድርገን ነው ገለጻችንን እናደርገንለት በአንዴ እቃችን ሊገዛ የሚችለው? እና ደግሞ እቃ መግዛት ብቻ ሳይሆን የተሻለ በዛ ያለ እቃ እንዲገዛልን አድርገን የምንችለው ያንን እቃስ እንዲወደው ለምሳሌ ቲክቶክ ላይ ፕሮሞት እያደረግን ከሆነ ለምሳሌ ስክሮል እንዳያደርገው በጣም ኢንተረስትድ ሆኖ እንዲያየው ሊያደርገው የሚችላቸው ነገሮችን ምንድን ናቸው? ስሜታቸውን የምንቆጣጠርበት የመሳተፍ ቴክኒኮች የመጀመሪያው ምስሎችን እና ታሪኮችን በመጠቀም የመጀመሪያው ምስሎችን እና ታሪኮችን መጠቀም ለምሳሌ የሆነ ትራዲሽናል በሆነ ዌይ ግን ምርቶቻችን የምናስተዋውቅበት መንገድ ቢኖር ሞር ኦፍ ትራዲሽናል ነገሮች ሞር ኦፍ ሰዎችን ስለሚስቧቸው ያንን ለማየት ሲሉ ከዛ ማስታወቂያ መስራት እንችላለን። ምርቶቻችን ማየት ይችላሉ። ምስሎችን ስንጠቀም በወሬ ከሚነገረውና በቃል ከምንነግረው በላይ ለአንድ ሰው በምስልና በቪዲዮ ተቀርጾ ስፔሻሊ ደግሞ በአካል የሚያየው ነገር ሞር ኦፍ ይገዛዋል እና ሶ ያንን ነገር ማድረግ አለብን። ሌላኛው ደግሞ ምንድነው? ባለን ልምድ ለምሳሌ ኤክስፒሪየንስድ እንሆናለን። ዛሬ ወር ነገ ምናምን እያልን ለምሳሌ ቤት ሻጮች ሊሆኑ ይችላሉ። ዛሬ ያላቸው ኤክስፒሪየንስ አለ። ይቺን አንድ ወር ፌል አድርጎባቸው ሊሆን ይችላል ፒቻቸው። ሶ ኔክስት መንዝ ላይ ይሄ ምን መሆን አለበት? መስተካከል አለበት። እንዴት አድርገን ነው የምናስተካክለው የሚለውንም ካየን አንደኛ ነገር የመጣል ለምሳሌ ፌል ያደረገብን ምን ላይ ነው? ለምሳሌ ቤቱ ኦልሬዲ ሰውየው ተስማምቶ ምን ብሎ ምናምን የኛ ካገላለጽ ችግር ፋይናሊ የተረዳውና እኛ የነገርነው ነገር ዲፈረንስ ካለው ያንን ነገር ምን ማድረግ አለብን? ኔክስት መንዝ ላይ አስተካክለን ሌላ ከስተመር ሲመጣ በዛ ልክ ልምዳችንን እያዳበርን መጠን ገለጻችንን አደራጅተን ሰዎችን የሚገዛ አትራክት የሚያደርግ እንደዛ ማድረግ እንችላለን ማለት ነው። አዘ ኔክስት እና ሶስተኛው ምንድነው? ሀሳባቸውን የምንቆጣጠርበት መንገድ መዘጋጀት ነው። ወይም ደግሞ ያው እዚህ ጋር ባለን ልምድ ማደራጀት ከሚለው የተመሳሰለ ነው። ሀሳባቸውን በምንቆጣጠርበት መንገድ መዘጋጀት እንዴት አድርገን ነው ሰዎችን ለምሳሌ ትኩረታቸው ሌላ ቦታ ሳይሆን የእኛን ሀሳብ ተረድተውን ካስተመሮቻችን ለምሳሌ ዛሬ እኮ ላይገዛን ይችላል። ነገ ከነገ ወዲያ ግን የነገርነው ነገር በራሱ ተቀርጾበት እንዲቀር ለማድረግ ምንም በማድረግ መዘጋጀት አለብን የሚለው ማለት ነው። ሶ እነዚህን ቴክኒኮች ከተጠቀምን ማድረግ እንችላለን። ስሜት መቆጣጠር እንችላለን ማለት ነው። ስለዚህ በዚህ እንቀጥላለን። ቢልዲንግ ክሬዲቢሊቲ የመጀመሪያው ኔክስቱ ሁለተኛ ሌላኛው ቀጣይ ፔጃችን ደግሞ ዋጋ እንዲኖር ማድረግ የኛ ገለጻችን የምንናገራቸው ነገሮች በሙሉ ሰውየው ላይ ወይም የሰውየው ጆሮ ላይ ሲገቡ በልቡ ለእያንዳንዷ ቃላቶቻችን ዋጋ እንዲሰጣቸው ማድረግ አለብን ማለት ነው። እንዴት ነው ዋጋ እንዲሰጣቸው ማድረግ የምንችለው ካልን የመጀመሪያው ምስክሮችን ማጋራት ነው።
ለምሳሌ ሞስት ኦፍ በጣም ብዙ ጊዜ አይታችሁ ከሆነ አንዳንድ ትልልቅ የሆኑ እንትኖች በፌመስ በሆኑ ሰዎች ማስታወቂያቸውን ያሰራሉ። ለምሳሌ ያ ማለት ምንድን ነው? ያ ሰው ተጽዕኖ ፈጣሪ ነው። ምንድን ነው ተጽዕኖ ፈጣሪ ነው የምንለው? ለምሳሌ አርቲስት ሊሆን ይችላል። ያ ሰው ያንን እቃ ተጠቀሙ ማለት ያንን ሰው ፎሎ የሚያደርጉ በጣም ብዙ ሺዎች አሉ። ያ ምንድን ነው? ያ ሰው ስፔሻሊ በአንዳንድ አካባቢዎች ላይ ያ ሰው የሚጠቀማቸውን ነገሮች መጠቀም የሚፈልጉ በጣም ብዙ ሰዎች አሉ። ያንን ሰው ፎሎ አድርገው ያንን ፕሮዳክት አክሴፕት ያደርጉታል ማለት ነው። ገለጻችን በዛ ልክ ምስክሮችን ማጋራት። በነገራችን ላይ እከሌ የሚባለው ሰው እንደዚህ ተጠቅሟል አይተኸዋል፣ ቅድም እንዳልነው ማለት ነው። ገባችኋል? ስለዚህ ዋጋ እንዲኖረው ማድረግ አለብን የምንናገራቸው ነገሮች በሙሉ። ተሞክሮችን መጠቀም፣ የተለያዩ ሀሳቦችን፣ ጉዳይ ጥናቶች፣ ከዚ ስተዲዎች ለምሳሌ ምልልሶችን ለምሳሌ ማድረግ ሊሆን ይችላል። ጥናቶችን በማድረግ ሊሆን ይችላል። በዛ መንገድ የምናደርገው ፒች ዋጋ እንዲኖረው ማድረግ እንችላለን ማለት ነው። ሌላኛው እና ዋናው ነገር ከሴልስ ጋር በተያያዘ ምንድነው? ተቃውሞችን መፍታት ነው። ተቃውሞቹን መፍታት ማለት በነገራችን ላይ ይሄ ሪያክሽን በአካል የምናየው አይነት ሪያክሽን አይደለም። የተለመዱ ተቃውሞዎች አሉ፣ እንደገና ደግሞ ያልተለመዱ አሉ። የመጀመሪያው የተለመዱ ተቃውሞችን እና የምንቀርፍባቸው ስሌቶች ይኖራሉ። የሚታሰቡ ወይም ደግሞ ሊታወቁ የሚችሉ ሁልጊዜ የሚገጥሙ ለምሳሌ ቤት ሴልስ ሽያጭ ላይ የተሰማሩ ሰዎች ለምሳሌ ሪል ስቴት ከሆነ በጣም ብዙ ጊዜ ሊያጋጥማቸው የሚችሉ ቅራኔ ምንድነው? ወይም ተቃውሞ የምንለው ሰውየው ሪፍሌክት የሚያደርጋቸው ሀሳቦችን ለማለት ነው። ለምሳሌ የዋጋ ሊሆን ይችላል። የዋጋ ሊሆን ይችላል። እንግዲህ ዋጋ ስንል አንደኛው ተቃውሞ በጣም ብዙ ከስተመሮች የሚያነሱበት ነው። የዋጋ ሲል እንዴት አድርገን ነው መፍታት ያለብን የሚለውን ነገር እንመለከታለን። ለምሳሌ አንድ ሰው የሆነ ቤት ሊገዛን ፈልጎ የአንዱ ቤት ዋጋ 12 ሚሊዮን ቢሆን 12 ሚሊዮን ቢሆንና ይቅርታ 12 ሚሊዮን ቢሆንና ያ ሰው ግን እኔ ይሄን ቤት በ12 ሚሊዮን አልገዛም በ10 ሚሊዮን ኦኬ እሺ እንደዛ ከሆነ በቃ እሺ 10 ሚሊዮን ላይ ለምሳሌ 2 ሚሊዮን እንትን ማለት ያለብን እንደዛ ማለት ሲሆን ያለብን ኦኬ እሺ አንተ ካልክማ ችግር የለውም ወንድ እንጂ በቃ እሺ ብሎ ዋጋ መቀነስ ይሄ ምንድነው? ከተቃውሞዎች መፍቻ መንገዶች ሳይሆን ሌላም ጊዜ ታማኝነት እንዳይኖረን ኦቨር አድርገን እንደምንሸጥ ኤክስፔክት ያደርጋሉ ማለት ነው ሰዎች። ምንድነው ማድረግ ያለብን? ለምን ያ ቤት 12 ሚሊዮን ብር ማውጣት እንደሚችል ምን ማድረግ አለብን? ማሳየት አለብን። ገለጻችንን አጠናክረን አሳይተን ይሄ ቤት 12 ሚሊዮን ብር እንደውም ሲያንሰው መሆኑን መግለጽ አለብን። ለምሳሌ ይሄ 12 ሚሊዮን ብር ቤት ነው ማለት ነው። ስለዚህ ለሌላ ጊዜ የትም ቦታ ሊሆን ይችላል። የመጀመሪያው መፍትሄ ዋጋ መቀነስ ምን ጊዜ መፍትሄ ሊሆን አይችልም። ምንድነው መፍትሄ ሊሆን የሚችለው ካልን የመጀመሪያው ነገር ስለ ጥቅሞቹ ላይ ማተኮር ኢንሴንቲቭ ነገሮች ላይ ሰውየው ስለሚያገኛቸው ነገሮች ላይ እንዴት ነው ያንን መረዳት የምንችለው የሚለውን ነገር አንደኛ ነገር ሰውየውን በደንብ አድርገን ማዳመጥ መረዳት ያስፈልጋል። ሁልጊዜም የመጀመሪያው ስራችን የሚሆነው ሰዎችን ማዳመጥ። ኦኬ መጀመሪያ ለምሳሌ ሊገዛ መጣ ወይም ደግሞ ኢንፎርሜሽን ፈልጎ መጣ። እንደምን ነህ አልነው። ኦኬ ሰላም አልነው። ሰላምታ ተለዋወጥን። እዚህ ጋር የመጀመሪያው ጋር እንደተመለከተው የት አለ
መግቢያ ጋር እዚህ ጋር እናመለከት ነው። ለምሳሌ ሰላምታ መለዋወጡ መግቢያችን ነው ሊሆን የሚችለው። ከዛ በኋላ ምን ልታዘዝ፣ ምን አይነት ነው የፈለግከው? አይ እኔ እንደዚህ አይነት ነው። ለምሳሌ ያ ሰው እኮ ኖሮት ሊሆን ይችላል ቤት። ከዛ በፊት ግን ምንድነው ያ ቤት ያልተመቸው የሆነ ደስ ያላለው ነገር አለ። ሶ ያ ደስ ያላለው ነገር ወይም ደግሞ አሁን የሚፈልገው ነገር በእንደዚህ አይነት መልኩ የሚለው ነገር ችግሩ ነው ማለት ነው። እንደዚህ ችግር አለን አስመረን እንወስደዋለን። ከዛ በኋላ መፍትሄያችን ምን ይሆናል? ኦኬ እንደዚህ አይነት ቦታ አለ፣ ይሄንን እንደዚህ ብታደርግ ይሄ ላንተ በጣም አሪፍ ነው እንላለን። ከዛ እሴት ስንል እሴት ማለት ቫልዩ ከዛ ላይ ቲፕ የሚያገኛቸው ነገሮች ለምሳሌ ጫማ አንድ ሰው ቢገዛን የመጀመሪያው ምንድነው ልናደርግ የምንችለው? ሙቀት ይሰጣል፣ አንደኛ ሽታ አያመጣም፣ ሁለተኛ በጣም ርካሽ ነው፣ ሶስተኛ እነዚህ ሁሉ እሴቶቹ ናቸው። ያንን ጫማ ስለገዛ ብቻ ሊያገኛቸው የሚችላቸው ነገሮች ሌላውን ቦታ ሄዶ ሊገዛ ላያገኛቸው የሚችላቸው ነገሮች ናቸው ማለት ነው። ስለዚህ በዛ ልክ ነው መረዳት ያለብን ማለት ነው። እንቀጥላለን። ስለዚህ አሁን 12 ሚሊዮን ብር ዋጋ መቀነስ ይሄ መፍትሄው አይደለም፣ መፍትሄ አይደለም። ከዛ ይልቅ ከዋጋ መቀነስ ይልቅ ማተኮር ያለብን ምንድነው? ያ ቤት ከ12 ሚሊዮን ብር በላይ እንደሚገዛው ቀድመን እንደተነጋገርነው በእውነታው ላይ የተመሰረተ መሆን አለበት። ሲጀመር 12 የማያወጣን እቃ 12 ያወጣል ብለን በራሱ መሸጣችን ነገ ከነገ ወዲያ ታማኝነታችን ስለሚያጎለው ምን ይለናል ማለት ከስተመር ይርቀናል ከነገ ወዲያ ማለት ነው። ሶ ፋይናሊ ይህንን አድርገን ከሰውየው ጋር መፍትሄዎችን መስጠት እንችላለን ማለት ነው። ሽያጩን በብቃት የምንዘጋበት ቴክኒኮች ይላል። ቴክኒክስ ፎር ኢፌክቲቭሊ ክሎዚንግ ዮር ሴልስ ይላል። እንዲገዙ እውቅና መስጠት የመጀመሪያው ነገር። በቃ ለምሳሌ ጃኬት አድርጎ በጣም ነው የሚያምርብ ባንተ ላይ ይሄዳል የሚሄድበት ከሆነ ማለት ነው። ለምሳሌ ግን አንድን ነገር አድርጎ አይ ይሄ ነገር ካንተ ጋር አይሄድም እስኪ ያንን ሞክረው ስንል ያ ሰው ምን ይሰማዋል? እንደ ራስ አይነት ሀሳብ ይሰማዋል። ስለዚህ በዚህ መንገዶች ሰዎችን ብናስረዳ፣ እውቅና ብንሰጥ፣ ሪኮግናይዝ ባይንግ ሲንግልስ እውቅና ብንሰጣቸው ሞር ኦፍ ለመግዛት ኢንተረስት ይኖራቸዋል። ለመግዛት ብቻ አይደለም ሌላ ቦታ ሌላ ጊዜ ሌላ ቦታ መቼም ቢሆን አይሄዱም። ስለዚህ በዚህ መንገድ እንድናስበውና እንድናውቅ ነው። ጥቅሞችን ማብራራት ሰመራይዚንግ ቤኔፊትስ ጠቅለል አድርገን ለምሳሌ ይሄን ጫማ በጣም የሚገርም ነው፣ ይሄ ጫማ እኮ ስታደርግ ለምሳሌ ለእግርህ ምቾት ለምሳሌ አንዳንድ ጫማዎች በጣም የሚያቃጥሉ፣ ይሄ ግን አያቃጥልም፣ ሙቀት አለው ግን ውስጡ ሽታ አያመጣም። ሶ ያ ሰውዬ ያንን ጫማ በመግዛቱ ለምሳሌ ለአንድ ቀን ለሁለት ቀን ሊሆን ይችላል ዴሊ እንዲያደርገው ወይም ደግሞ በተወሰነ ጊዜ እንዲያደርገው እና ከዛ በኋላም ጫማዎችን ሲፈልግ እኛ ጋር መጥቶ አይ እከሌ እኮ አሪፍ ጫማ መርጦ ነው የሚሰጠኝ ይላል ማለት ነው። ለምሳሌ አይሆንም የማይሆነውን ነገር ከሆነ አይሆን አይ እኔ እውነት እነግርሃለሁ ይሄኛው ነገር አይሆንህም ላንተ እንለዋለን ማለት ነው። አዝ ዘ ኔክስት አስኪንግ ፎር ሴልስ ለሽያጭ ኦኬ ፋይናሊ አብራራን፣ እውቅና ሰጠን። ከዛስ ምንድነው ማድረግ ያለብን? ለሽያጭ መጠየቅ በቃ። ስለዚህ አሁን ተመችቶሃል ትወስደዋለህ እንለዋለን ማለት ነው። ሶ በዚህ መንገድ ሽያጮችን ማከናወን እንችላለን ማለት ነው። ዘመናዊ የገለጻ ዘዴዎች ጋር መለማመድ የሚለውን ለዛሬ እዚህ በጣም ይቅርታ። ግን የምትከታተሉ ሰዎች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እና ኮሜንት ላይ ደግሞ ሀሳባችሁን እየሰጣችሁ እንድታበረታቱን እላለሁ። ይህንን እና ቀጣይ የመጨረሻ ፓርቶቹን ኔክስት ላይ እንመለከታለን። ሰላም ቆዩ። አመሰግናለሁ።